ሂና ሲሰራ ሂና ፈልጣ ምንድነው የሚደረገው? ሻይ፣ አረንጓዴ ሻይ፣ ሩዝ እንዲሁም ደግሞ ሙስማር የተለያዩ አሻቦችን አፍልቶ ባንድ ይጨመራል። እኛ ግን ዛሬ ሰንደሬላ ምርቶች የራሳቸው የሆነ ኸልጣ አለ። ይህ ኸልጣ ተስተግኒ ምን ኩል ሺ ሙቆሃና ሻይ ጸጉርሽ ቀላ ማለትና ለማው ቀላ እንድል ከለሩ ከተፈለገ ሻይ ወይም ከርከደ ተጠቀማለሽ። እኛ ግን ከለሩ ሳይሆን የምንፈልገው የኸልጣዎችን ጥቅም ብቻ ነው የምንፈልገው። በመጀመሪያ የሰንደሬላ ምርት ኢልባይቱ ትንሽ ናት እንዴት ነው የሚባል አስተያየት ካለ ኢልባው አንዱ ኢልባ ኸልጣውና ሂና በአሻቡ 750 ሚሊ ነው። እነዚህ ደግሞ ሲድሩና መሻጡ ደግሞ 450 ሚሊ ናቸው። ይሄ ዘይቶቹ ደግሞ 250 ሚሊ ናቸው። 500 ሚሊ ማለት ነው ሁለቱ። እንደዚህ ነው። እንዴት ነው የምንጠቀመው? ሙሉ ነው ወይ ጎዶሎ ነው ወይ ለሚለው አብረን እናየዋለን። መሙላቱን አብረን እናየዋለን። በጣም ትምትም ያለ ነው ወላሂ በጣም ትምትም ያለ በጣም ከመጠቅጠቁ የተነሳ ክንን ብሏል ማለት ነው። ሲድሩ ደግሞ ይሄው መሻጡ ይሄው የኛ ጠለባ ሲደርስ እንደዚህ ነው ማለት ነው። ማሻአላህ ተባረክ ረህማን። እንዴት ነው ጠይብ ሌላ የተለያዩ ነገሮችን ሳናፈላ እንዴት ነው መጠቀም እንችላለን ለሚለው ቢስሚላህ ይሄው ዕቃችን ይሄ ለስ ያለ ውሃ ነው። ሙቅ ውሃ አይደለም ማለት በጣም የሚፈጅ አይደለም። ለስ ያለ ውሃ ነው። በእጄ እየተጠቀምኩት ነው። ይሄ አለ። ከዚህ ጋር ሂና ነው። ዛሬ ሂናን ጥቅም ነው የምንፈልገው። ሂና ለራስ ምታት መድኃኒት ነው። ለፀጉር ላይ ከስር ላሉ ችግሮች መድኃኒት ነው። ለተለያዩ ነገሮች መድኃኒት ነው። እኛ በርከት ያለ ስለሆነ በደንብ ነው የምንጠቀመው። ይሄን ለውጥ ባንዴ ማየት አይቻልም። ሂናን መጠቀም የፈለገ ሰው በተደጋጋሚ ኦሪጂናል የሆነ ሂና መጠቀም አለበት። የምሻጥና የስድርን እና የኸልጣውን ግን ባንዴና በሁለቴ ለውጡን ማየት ይቻላል። ይሄ ሲድር ነው። ከሲድሯ ትንሽ ነው የምንጨምረው። ሲድር የፈለገ ሲድር ፀጉርን ያበዛል። እኛ ደግሞ አበሻዎች የፀጉር ማሳሳት ችግር ብዙ የለብንም። ይሄ ምሻጥ ነው ያለሰልሳል። ይሄ ደግሞ ምሻጡ ብቻውን መጠቀም የፈለገ ሰው ይቻላል። ግን እኛ ከርከደ ስላልተጠቀምን ብቻ ነው እንጂ እዚህ ጋር የጨመርነው ምሻጡን ለብቻው ነው የምንጠቀመው። ይሄ ኸልጣው ነው ወላሂ ጥቅም ብዙ በጣም በርካታ ጥቅሞች እዚህ ጋር ነው የሚገኙት። እንደዚህ እየፋኩ ነው በጣም ጥቅጥቅ ያለ ስለሆነ ማለት ነው። ይታያል አይዩ ይሄን ሁሉ አስቸለት እንደዚህ ነው የሆነው። አሁን ይሄን ካነሳው በኋላ ምንድነው የምጨምረው? ሂናውን ነው የምጨምረው። በርከት ያለና እኛ የምንጠቀመው አንድ ብቻ አይደለም። እህቶች አብረውኝ ይጠቀማሉ ማለት ነው። ቢስሚላህ ማሻአላህ ተባረከላህ። እዚህ ላይ ምንድነው የምንጨምረው? ምን አይነት ዘይት ነው የምንጨምረው? ፀጉር ያደርቃል። የደረቀ የፀጉራችን ባህሪ የደረቀና ክችቻ ይሆናል የምትሉ እህቶች ዘይት የሰንደሬላ ዘይት ይሄ እዚህ ጥቅም እዚህ ጋር አብሮ ይገኛል። እዚህ ጋር ይሄን እንጨምራለን። ይሄን ዘይት እለቱን የምንጠቀመው ከሁለት ሰዓት በላይና ለቀናትን ቢቀመጥ ፀጉራችሁ ላይ ምንም አይነት ተጽዕኖ የሌለው ምርጥ ዘይት ነው። ከዚህ ጋር እኛ የተጠቀምነው ሂና በጣም በርካታ ነው። በርከት ያለ ስለሆነ የምንጠቀመው ይሄ ነው ዘይቱ። ይሄን የሚያህል ዘይት ተጠቅሜያለሁ ሂናው ላይ ማለት ነው። የሌላ ሞንተጃ ያስፈልገኝም እዚህ ጋር። ከዛ እዚህ ጋር ምንድነው የምጠቀመው? ውሃችን ንጹህ ውሃ ነው። ለስ ያለ ውሃ ነው። በቀጥታ ንጹህ ውሃ ጨምራለሁ። ሚክስ ማገባለሁ። አሁን ላይ ያቦካልና እንደዚህ ሆኗል። ቀዋሙ ነው ግን ሲታይ ቀርበል ሲታይ እንደምታዩት ዘይት ያነሰ ይመስላል ማለት ነው። ዘይት የጨመርነው ዘይት እዚህ ጋር ነው። ትንሽ ዘይት ተጨማሪ እንጨምራለን ማለት ነው። እንደዚህ የራሱ የሰንደሬላ ምርጥ ዘይት ነው። ጠቢዒ
ምንም አይነት 100% ምንም አይነት ችግር የማይፈጥር ለማንኛውም አይነት ፀጉር የሚሆን ለትልቅም ሰው ሆነ ለትንሽ ለማንኛውም እድሜ ክልል እንዲሁም ለእርጉዝም ሆነ ለማንኛውም ሰው ለመድኃኒት ተጠቃሚም ሰው ችግር የሌለው ነው ማለት ነው። እና ይሄን ይመስላል። አሁን ይሄንና ከድነን ነው የምናስቀምጠው። ትንሽ ወፍር ያለ ይመስላል። ውሃችን ለስ ያለ ነው። በእጅ እንደዚህ ይነካል፣ ችግር የለውም። የሚያቃጥል አይደለም ማለት ነው። ያ ማሻአላህ ተባረከላህ። የሴት ልጅ ውበት ከፀጉር አይደል? ወንዶች ይፍረዱ። የሴት ልጅ ፀጉር የሴት ልጅ ውበት ከፀጉር ነው። ያ ማሻአላህ ተባረከላህ። አሁን ሙንተጆቻችንን እናስቀምጣለን ማለት ነው። ይሄ ደግሞ ሂናውን ተጠቅመን ስናበቃ ፀጉር የመድረቅ ባህሪ ያለው ትንሽ የተለያዩ መረዶችን በሽታዎችን ያነሳና ያዓልጆና የመድረቅ ባህሪ ሲኖረው ይሄን እንቀባለን። ሂናውን ተቀብተን የፈለግነውን ያህል ሰዓት ማቆየት ይቻላል። ከ3 ሰዓት በላይ 4 ሰዓት 5 ሰዓት ድረስ ማቆየት ይቻላል። ሆኖም ግን ያ ሁሉ ቆይቶ ስትታጠቡት በደንብ ሂናው ተራፉ ሳያልቅ በውሃ ብቻ ሂናውን ታጥባችሁ ይሄን ዘይት ትጠቀማላችሁ። ይሄን ዘይት ተጠቅማችሁ እስከ 2 ሰዓት ድረስ አስቀምጣችሁ በሻምፖና በኮንዲሽነር ሁሌም የምትጠቀሙትን ሻምፖና ኮንዲሽነር ትጠቀሙታላችሁ እንደማንኛውም ማለት ነው። ከዛ በኋላ ኖርማል ታደርጋላችሁ። በ8 ቀን ይሄን ሩቲን ትደግሙታላችሁ ማለት ነው። ሂናውሳ በስንት ተተቦካ በኋላ እንደዚህ የቱን ያህል ጊዜ ነው መቀመጥ ያለበት ለሚለው ደግሞ ሂናው መቀመጥ ያለበት ከ2 ሰዓት በላይ መቀመጥ አለበት። ቢውልና ቢያድር የበለጠ ነቲጃው ቆንጆ ይሆናል፣ መጥፎ አይደለም። ግን እኛ ከለሩ ጋር አይደለም ጉዳያችን፣ ከለሩ ጋር ሳይሆን ጉዳያችን እኛ ጥቅሙ ጋር ነው። ከለር ትንሽ የፀጉራችን ከለር የሂና ሎል እንዲያመጣ ከፈለግን የበለጠ እስከ 12 ሰዓት እስከ 6 ሰዓት እዛ ቢቀመጥ የበለጠ ቆንጆ ይሆናል ማለት ነው። እንደዚህ ተቦክቶ ቀዋሙ ግን ቀጠል ማለት አለበት። አሁን ራሱ ወፍሯል። ካሜራ በልቀረባል እንግዲህ ኦቲናት ማሻአላህ ተባረከላህ ማለት ያ ማሻአላህ እንደዚህ ነው አሁን የሆነው። ቀዋሙ ማሻአላህ ወፍራም ከሆነ ቆዳን የመሰነጣጠቅ ችግር ሊፈጥር ይችላል። አሁን ሙንተጆቻችንን እናንሳ ማለት ነው። የምንፈልገውን ያህል ስለተጠቀም በቅቶናል። እዚህ ጋር አሁን እንዴት እንደሆነብኝ ወደቀብኝ። ክዳኑን እጠቡኝ አለ። ይሄ ክዳኑን እንደዚህ አቆሽሽበታል። ሻል ይታጠባል። ይሄንን ከድኝ ያስቀምጠውና እስከ 3 ሰዓት 4 ሰዓት የተበቸኝን ያህል ጊዜ አስቀምጬ እንጠቀመዋለን ማለት ነው። ይሄን ያህል ዚነት ሁሉ ለምንድን ነው ያቦካሽው ሁሉ ለምንድን ነው ተጠቀመው ካላችሁ እህቶች በርካታ እህቶች እና አብረን ያለን እህቶች ጋር ነው የምንጠቀመው። ብዙ ስለሆነ ለበርካቶች ነው ማለት ነው። ብዙ ስለምንጠቀመው ነው ይሄን ሁሉ ያቦካሁት። እናመሰግናለሁ። ይሄን ተጠቅማችሁ ረጃጅም ፀጉር፣ የሚያምር ፀጉር፣ ጤነኛ ፀጉር እንደሚኖራችሁ ተስፋ አደርጋለሁ። አመሰግናለሁ። ሰላም አለይኩም።